መንገደ ሰማይ አምላካችን ኢየሱስ ክርስቶስ ነው። ሕይወታችን እሱ ነው። እውነታችን እሱ ነው። ለዚህም ነው ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን እኔ ሕይወትም እውነትም እኔ ነኝ አለ። ውደዱት። ይሄን ነው መስበክ ያለብን። ቤተክርስቲያን መስበክ ያለባት ጌታችን አምላካችን ኢየሱስ ክርስቶስን ወንጌልን ነው። ኢየሱስ ክርስቶስ ጌታ ነው የሚል የሌላ ስብስብ ንግግር አይደለም። ኢየሱስ ክርስቶስ አዎ ጌታ ነው። ምን ጥያቄ አለው? አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ በነፍስም በስጋም የሚያድን እውነተኛ የባህሪ አምላክ፣ የምናፍርበት ኢየሱስ ክርስቶስ የለንም። በጓዳ የምናንጎራጉረው የለም። በቃላት ስስት የምንሰብከው የለም። በቃላት ሙላትና በኃይል የምንሰብከው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምን ይላል ሐዋርያው ቅዱስ ጳውሎስ? ጥበበን ነግሮሙ ለጠቢባን ዋኮ ጥበብ በዚህ ዓለም ዋኮ ጥበብ መላእክት ተዝንቶ ዓለም ዛሃለሙ ይሳሩ ዘነግሮሙ ዘንበለ ጥበብ እግዚአብሔር ዘቡ ወክቡ ጥበብ ዘባማን ዘንበለ ጥበብ እግዚአብሔር ዛቅነመ እግዚአብሔር ሰሪያ በዘቦቱ ነሐውር። እኛ እነሆ ጥበብን በጥበብ እንናገራለን። የዚህ ዓለም ጥበብ አይደለም። የነገሥታቱ ጥበብ አይደለም። የፈላስፋ ጥበብ አይደለም። ይልቁንም እግዚአብሔር ዓለም ከመፈጠሩ አስቀድሞ ለኛ ለክብራችን ያዘጋጀው እውነተኛውን ጥበብ፣ የማይኮረጅ ጥበብ፣ የዚህ ዓለም ያልሆነ ጥበብ፣ ማንም ሊያገኘው የማይችል ጥበብ፣ ከሰው አእምሮና ዕውቀት በላይ የሆነው አምላካችን ኢየሱስ ክርስቶስን በእምነት እንሰብካለን እናስተምራለን ይላል። ክብርና ምስጋና ለአምላካችን ነው።